ምንም አይነት ለውጥ የወላጅን ውለታ ሊያስረሳ አይገባም። ዛሬ የምናየው ታሪክ በትዕቢት ተወጥሮ እናቱን ስላዋረደ አንድ ትልቅ ባለስልጣን ነው። የታሪኩ መጨረሻ ላይ የሚሆነው ነገር መላው ቢሮውን ያስለቀሰና ሁላችንንም ትምህርት የሚያስተምር ነው። አብራችሁን ሁኑ። ከጠዋቱ 4 ሰዓት ሆኗል። በዴልሂ ከተማ በሚገኘው በዚያ ግርማ ሞገስ ባለው የጽህፈት ቤት ህንፃ ውስጥ የቀዝቃዛው አየር ማቀዝቀዣ ሽውታ ይሰማል። ኮሪደሮቹ እንደ መስታወት ያብረቀርቃሉ። ሱፍ የለበሱ ባለስልጣናት በኩራት ይራመዳሉ። በቢሮ ቁጥር 407 ውስጥ የ38 ዓመቱ የሲቪል ሰርቪስ መኮንን አጃይ የተባለ ሰው ተቀምጧል። አጃይ የስኬት ጣሪያ ላይ የደረሰ ነገር ግን ያ ስኬት አይኑን ያሳወረው ሰው ነው። በዚህ ጊዜ በሩ ተንኳኳ። ጸሐፊው በዝግታ ጎንበስ ብሎ ጌታዬ፣ እናትዎ መጥተዋል። ከገጠር ነው የመጡት። ከጠዋት ጀምሮ ደጅ ላይ እየጠበቁት ነው አለው። የአጃይ ፊት ደረቀ። አስገባቸው አለ በደካማ ድምፅ። የ72 ዓመቷ ወይዘሮ ካማላ ወደ ክፍሉ ገቡ። የለበሱት ነጭ ቀሚስ አርጅቷል። ነጠላ ጫማቸው አልቆ መሬት ሊነካ ደርሷል። በእጃቸው በአሮጌ ጨርቅ የተጠቀለለ የቤት ምግብ ይዘዋል። ልጄ አሉት እንደገቡ፣ ድምጻቸውን በናፍቆት እየተንቀጠቀጠ። አጃይ ግን አልተደሰተም። እናት ሆይ እዚህ ምን ታደርጊያለሽ? በወር አንድ ጊዜ ደውላለሁ ብዬሻል ነበር አላቸው። ካማላ የያዙትን ዕቃ መሬት ላይ ያስቀመጡ። ልጄ ካየሁህ 3 ዓመት ሞላኝ። አባትህ ደክሟል። አንተን የማየት ጉጉት ስላለኝ ነው የመጣሁት አሉት። አጃይ ግን የሚሰማው ናፍቆቱን ሳይሆን የሰዎችን ትዝብት ነበር። በሩ ክፍት ስለነበር ሌሎች ሰዎች ወደ ውስጥ ሲመለከቱ አየ። በእናቱ ያፈረ ይመስላል። እናቴ፣ ይህ እኮ ቢሮ ነው። በእንዲህ አይነት ልብስና በዚህ ምግብ እንዴት እዚህ ልትመጪ ቻልሽ? እባክሽ ውጭ ጠብቂኝ፣ በጥቂት ደቂቃ ውስጥ እመጣለሁ አላት። ወይዘሮ ካማላ ዝም አሉ። አይኖቻቸው ግን በእንባ ተሞሉ። ነገር ግን ምንም ሳይናገሩ ያን የያዙትን ዕቃ አንስተው ወጡ። ሰዓታት አለፉ። 7 ሰዓት፣ 8 ሰዓት፣ 9 ሰዓት። ካማላ በዚያ ቀዝቃዛ ኮሪደር በጠባብ አግዳሚ ወንበር ላይ ተቀምጠው ልጃቸውን እየጠበቁ ነበር። አጃይ በቢሮ ውስጥ ሆኖ በጭንቀት ይብሰለሰላል። ነገር ግን ባለስልጣኑ እናቱን በገጠር ልብስ ይዞ ወጣ እንዳይባል በትዕቢት ተቆለፈ። በመጨረሻም የአጃይ አለቃ ሚስ ሻርማ ወደ ክፍሉ ገብተው አጃይ፣ እናትህ ውጭ ከተቀመጡ 3 ሰዓት አልፏቸዋል። ውሃ እንኳን አልቀመሱም። ሂድና አነጋግራቸው ሲሉ አዘዙት። አጃይ ወደ ውጭ ወጣ። እናቱ ራሳቸውን ደፍተው ተቀምጠዋል። እናት እንሂድ ወደ ቤት አላቸው። አይ ልጄ፣ አሁን መሄድ አለብኝ። ወደ መናኸሪያው ብቻ ድርሰኝ አሉ አንገታቸውን ደፍተው። መናኸሪያው ደርሰው አውቶቡስ ውስጥ ሊገቡ ሲሉ ካማላ ያን አሮጌ ዕቃ ከፈቱ። ልጄ፣ ይህን ያመጣሁት ላንተ ነው። የቤት ዳቦና ምግብ ነው። የከተማ ምግብ ሰልችቶ ይሆናል ብዬ ነው። አጃይ በቆርቆሮ የታሸገውን ምግብ ሲያይ የልጅነት ትዝታው ቀሰቀሰበት። እናቱ እሱን ለማስተማር ሲሉ በፀሐይና በዝናብ ሲደክሙ የነበሩት ትዝታ በድንገት ፊቱ ላይ ድቅን አለ። እናት፣ እኔ እኮ ሊል ሲል እናቱ ፈገግ ብሎ አቋረጡት። ልጅ፣ አንተ ትልቅ ባለስልጣን እንደሆን ካውቃለሁ። በእኔ አፈርክ አይደል? ግን አንድ ነገር አስታውስ። አንተ የፈለገ ባለስልጣን ብትሆን፣ እኔ ግን ያችው ያሳደግኩህ እናትህ ነኝ። ወንበር ይመጣል ይሄዳል፣ እናት ግን አንዲት ናት ብለውት ሄዱ። አውቶቡሱ ተነሳ። አጃይ ይዘው መሬት ላይ እንደተተከለ ቀረ። ያደረገው ነገር ቀስ በቀስ ውስጡን እረፍት እየነሳው ሄደ። አእምሮ ላይ የበፊት ትዝታዎቹ ድቅን አሉበት። ጸጸቱም ቀስ በቀስ እየተባባሰበት ሄደ። በማግስቱ ጠዋት ግን እጅግ ያልጠበቀው ነገር ተፈጠረ። የእናቱ ሁኔታ በቪዲዮ ተቀርጾ በሶሻል ሚዲያ ተሰራጭቷል። እናቱ እንድታስቀምጠው ባለስልጣን በሚል ርዕስ መላው ሀገሪቱ ተቆጣች። ቢሮ እንደገባም የክፍሉ ዋና ጸሐፊ አጃይን አስጠሩት። አጃይ፣ ይህ ስህተት ሳይሆን ወንጀል ነው። ነገ ጠዋት እናትህን እዚህ ያምጣና በሁሉም ፊት ክብር ስጣት፣ ይቅርታ ጠይቃት። ካልሆነ ግን ይህን ወንበር ትለቃለህ አሉት። በማግስቱ 4 ሰዓት አዳራሹ በሰው ተሞልቷል። አጃይ መድረኩ ላይ ቆሟል። በአጠገቡ እናቱ አዲስ ልብስ ለብሰው ተቀምጠዋል። አጃይ ማይኩን ይዞ እንዲህ አለ።
ትናንት ትልቅ ወንጀል ሰርቻለሁ። እናቴን አዋርጃለሁ። ሰዎች ምን ይሉኛል በሚል ትዕቢት ልቧን ሰብሬያለሁ። ከዚያም በሚንቀጠቀጥ ድምፅ ተንበርክኮ የእናቱን እግር ሳመ። እናት ሆይ ይቅር በይኝ፣ ከዛሬ ጀምሮ ያንቺን ክብር ከወንበሬ በላይ ነው አለ። አዳራሹ በጭብጨባ ተናወጠ። ብዙ ባለስልጣናት ስልካቸውን አውጥተው ወደ እናቶቻቸው መደወል ጀመሩ። አጃይ ከዚያ ቀን በኋላ ተለወጠ። ዛሬ እሱ ትልቅ ባለስልጣን ብቻ አይደለም፣ ታላቅ ልጅም ሆነ። በየጊዜው ቤተሰቡን እያመጣ ወደ ከተማ በኩራት አብሯቸው ይዝናናና የሥራ ባልደረቦቹንም ያስተዋውቃቸው ጀመር። ይህ ታሪክ የሚያስተምረን ስልጣንና ገንዘብ ውሎ አድሮ ይጠፋል፣ ነገር ግን የወላጆች ምርቃትና ፍቅር ዘላለማዊ ነው። እናንተስ ዛሬ ለወላጆቻችሁ ደውላችኋል? ኮሜንት ላይ አሳውቁ። ታሪኩን ከወደዳችሁት ላይክ እና ሼር በማድረግ ለሌሎች አጋሩ።